መጋቢት 11 ቀን 2018 ዓ.ም ሰላም ጤና ይስጥልኝ አድማጭና ተከታታዮች የዕለቱን አዳዲስ መረጃዎችን ይዤላችሁ መጥቻለሁ። ከዛ በፊት ግን አርስቶቹን ላስደምጣችሁ። ጋይንት ላይ የታቀደው የጽንፈኛው ቡድንና የላኪዎቹ ህልም በሀገር መከላከያ ሰራዊት ክንድ መምከኑ ተሰምቷል። በትግራይ ክልል በህጻጽ ከ330 በላይና በአድዋ ከ125 በላይ ተፈናቃዮች ህይወታቸው ማለፉን አዲስ ስታንዳርድ አስነብቧል። በአሸባሪ ኦነግ ሸኔ ላይ የሚወሰደው ወታደራዊ እርምጃ ግለቱን ጠብቆ ቀጠሉም ተሰምቷል። ሌሎች ዝርዝር መረጃዎችም አሉ። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ወደ ዝርዝር መረጃው እንለፍ። ከወታደራዊ ፍጥጫ ወደ ዓለም አቀፍ የኤነርጂ ጦርነት የተሸጋገረው የመካከለኛው ምስራቅ ግጭት የመካከለኛው ምስራቅ ቀውስ ባለፉት 12 ሰዓታት ውስጥ ወደ አዲስና አደገኛ ምዕራፍ ተሸጋግሯል። በአሜሪካና በእስራኤል የሚመራው ኤፒክ ፌውር 3ኛ ሳምንቱን በያዘበት በዚህ ወቅት ግጭቱ ከቀጥታ ወታደራዊ ኢላማዎች አልፎ የዓለምን የኢኮኖሚ ጀርባ አጥንት ወደ ሆኑት የነዳጅና የተፈጥሮ ጋዝ መሰረተ ልማቶችም ዘልቋል። እስራኤል የኢራንን የኢኮኖሚ አቅም ለማዳከም በወሰደችው ስልታዊ እርምጃ ትናንት በመጋቢት 18 ቀን በኢራን ግዙፍ የጋዝ ክምችት በሆነው ደቡብ ፓርስ ላይ የአየር ጥቃት ፈጽማለች። ይህ እርምጃ የኢራንን የኃይል አማራጮች ስልታዊ በሆነ መንገድ የመምታትና ሀገሪቱ የኃይል ሉዓላዊነት የማሳጣት እንቅስቃሴ አካል ተደርጎም ይወሰዳል። ኢራን በእስራኤል ለተፈጸመባት ጥቃት በሰጠችው ምላሽ ጥቃቱን ወደ ባህረ ሰላጤው ሀገራት አስፍታለች። በዚህም በዓለም አቀፍ ግዙፍ የተፈጥሮ ጋዝ ማዕከል በሆነው የኳታር ራስ ላይፍ ላይ ጥቃት የሰነዘረች ሲሆን በተመሳሳይ ሁኔታ በሳውዲ አረቢያ የሚገኙ የኃይል ማመንጫና ማጣሪያ ጣቢያዎች ላይ ያነጣጠሩ ጥቃቶችን መፈጸማቸው ተዘግቧል። ይህም ኢራን እኔ የኃይል ዋስትና ካጣው ቀጠናውም አያገኝም የሚል መልእክት እያስተላለፈች መሆኑንም ያሳያል ተብሏል። በአሸባሪ ኦነግ ሸኔ ላይ የሚወሰደው ወታደራዊ እርምጃ ግለቱን ጠብቆ ቀጥሏል። በዳሎል ማዕከላዊ እዝ የጋሻ ኮር አይበገሬው ክፍለ ጦር ከሰሞኑ ባደረገው የጸረ ሽምቅ ስምሪት ሸማቂ የኦነግ ሸኔ አሸባሪ ቡድን መደምሰሱን የክፍለ ጦሩ ምክትል አዛዥ ሌተናል ኮሎኔል ወልደ ገብርኤል ብርሃኔ ገልጸዋል። ክፍለ ጦሩ የህዝቦችን ስቃይና መከራ በማስቀረት አካባቢው እፎይታ እንዲያገኝና የእናቶች እንባ እንዲታበስ ጸረ ህዝቦችን ተከታትሎ የማደን ተግባሩን ከመቼውም ጊዜ በላይ አጠናክሮ መቀጠሉንም ተናግረዋል። ከፍተኛ መኮንኑ እንዳሉት በደቡብ ምዕራብ ሸዋ ዞን መሊማ ወረዳ አለኔ ሸንኮራ ቀበሌ ውስጥ ሲንቀሳቀሱና ህዝቡን እየዘረፉ ለስቃይ ሲዳርግ የኖረው የኦነግ ሸኔ በቡድን ከሰሞኑ በተወሰደበት የማያዳግም እርምጃ አብዛኛው ኃይሉ ሲደመሰስ ቀሪዎቹ ከነመሳሪያቸውም ተማርከዋል ተብሏል። አይበገሬው ክፍለ ጦር የተሰጠውን አገራዊ ተልዕኮ በአይበገሬነት በታማኝነትና በቅነት እየተወጣ መሆኑንም የጠቀሱት ሌተናል ኮሎኔል ወልደ ገሪማ ብርሃኔ ለሰላምና ደህንነት መረጋገጥ እንደ ወታደር በማንኛውም ጊዜና ቦታ ሁኔታ ሳይገድበን ለቆምንለት ዓላማ አስፈላጊውን ሁሉ መስዋዕትነት ለመክፈል ዛሬም ነገም ዝግጁ ነን ሲሉ መልእክታቸውንም ተላልፈዋል። ወላኛው መረጃችን ስናልፍ ትግራይ ክልል በህጻጽ ከ330 በላይና በአድዋ ከ125 በላይ ተፈናቃዮች ህይወታቸው ማለፉን አዲስ ስታንዳርድ አስነብቧል። በህጻጽ መጠለያ ጣቢያ ከ330 በላይ በአድዋ ደግሞ ከ125 ተፈናቃዮች ህይወታቸው ማለፉ የተነገረ ሲሆን አስተባባሪዎቹ ሰብአዊ ቀውሱ እየተባባሰ መሆኑንም አስጠንቅቀዋል። በትግራይ ክልል በሚገኘው የህጻጽ ተፈናቃዮች መጠለያ ጣቢያ ከግንቦት ወር 2017 ዓ.ም ጀምሮ ቢያንስ 333 ተፈናቃዮች በረሃብና በመድኃኒት እጥረት ምክንያት መሞታቸው ተገልጿል። በተመሳሳይ በአድዋ ከተማ ከመስከረም ወር 2018 ዓመት ጀምሮ 125 ሰዎች ህይወታቸው ማለፉ ተገልጿል። ተፈናቃዮችና የጣቢያ ኃላፊዎች ለአዲስ ስታንዳርድ እንደገለጹት እየቀነሰ የመጣው ሰብአዊ እርዳታና አሁን በቀጣይነት የሚገቡ አዳዲስ ተፈናቃዮች ተጋላጭ የሆኑ ማህበረሰቦችን ለህይወት አስጊ ወደሆነ ቀውስ እየዳረጋቸው ሲሆን ባለው ውስን ሀብት ላይም ከፍተኛ ጫና ፈጥሯል። በህጻጽ የሚገኙ የተፈናቃዮችና አስተባባሪዎች እንደሚሉት ከሆነ የሟቾች ቁጥር መጨመር፣ የበሽታዎች መስፋፋትና የሰብአዊ እርዳታ መቀነስ ሁኔታውን ይበልጥ አበብሶታል። የህጻጽ ተፈናቃዮች መጠለያ አስተባባሪ አቶ አብርሃ መብራቱም በህጻጽ ያለው ሁኔታ ለመረዳት በአይን ማየት ያስፈልጋል። ቀደም ሲል ጥሩ ጀመሮች ነበሩ፣ ቢሆንም ግን ተቋርጧል። ሰዎች እየደከሙና እየሞቱ ነው ሲሉ መልእክታቸውን አስተላልፈዋል። ወደ መጨረሻው መረጃችን ስናልፍ ጋይንት ላይ የታቀደው የጽንፈኛው ቡድንና የላኪዎቹ ህልም በአገር መከላከያ ሰራዊት ክንድ መምከኑ ተሰምቷል። የኢትዮጵያ ታሪካዊ ጠላቶች የሰጡትን የጥፋት ተልዕኮ ተሸክሞ ወደ ጋይንት የመጣው የጽንፈኛ ቡድን በሀገር መከላከያ ሰራዊትና በክልሉ የጸጥታ አባላት እርምጃ ተወስዶበታል። በአካባቢው ህግ በማስከበር ላይ የሚገኙ የሀገር መከላከያ ሰራዊት አመራር ኮሎኔል አለም የታደለ ጽንፈኛ ቡድን ለህዝብና ለሀገር የማያስብ ይልቁንም ኢትዮጵያን ጠል የሆኑ የላኪዎቹን አጀንዳ ተሸክሞ ክልሉ ለማተራመስ እየሞከረ ነው ያለው ብለዋል። ከሰሞኑ ወደ ደቡብ ጎንደር ዞን ዘልቆ በመግባት የህዝብ መገልገያ ንብረቶችን በመዝረፍና በማቃጠል የተለመደ ድርጊቱን ለመፈጸም ሙከራ አድርጓል ነው ያሉት። ይሁን እንጂ የሀገር መከላከያ ሰራዊት በዚህ ቡድን ላይ አፋጣኝ እርምጃ በመውሰድ የአካባቢውን ሰላም እያስጠበቀ ነው ብለዋል። ጋይንት ላይ የታቀደው የጽንፈኛ ቡድንና የላኪዎቹ ህልም በሀገር መከላከያ ሰራዊት ክንድ መምከኑን ተሰምቷል።
መከላከያ ሰራዊቱ ጥፋተኞችን ተከታትሎ በመያዝ ህግ ያስከብራል። ከሀገር ጠላቶች ጋር ወግነው ህዝብን ለማዋረድ የሚንቀሳቀሱትን ሁሉ አፍታ አይታገስም ነው ያሉት ኮሎኔሉ። ጽንፈኛው ቡድን ጫካ ለጫካ ከመሽሎክሎክ ባለፈ በከተሞችም አካባቢ ጥቃቅን ትንኮሳዎችን በመጠን ሰፊ የሐሰት ፕሮፓጋንዳ እያጀበ ህዝቡን ሰላም ለመንሳት እንደሚሞክርም ገልጸዋል። አሁን ላይ ጋይንትና አካባቢው ሰላም ነው። ህዝቡም ለሐሰተኛና አደናጋሪ የጽንፈኛ ወሬ ጆሮውን በመንሳት በሙሉ ልቡ ልማቱ ላይ መሳተፍ አለበት ነው ያሉት። ከጸጥታ ኃይሎች ጎን በመቆም እና አካባቢውን ነቅቶ በመከታተል ሰላሙን ለማወክ የሚጥሩትን አካላት መከላከል እንደሚገባም መልእክታቸውን አስተላልፈዋል። አድማጭና ተከታታዮች ለሰዓቱ ይዤላችሁ የመጣው አዳዲስ መረጃ ይመስላል። በሌሎች አዳዲስ መረጃዎች መለሳለሁ። እስከዚያው ግን መልካም ቆይታ